ሰላም ሰላም እንዴት ናችሁ? ዛሬም እንግዲህ የእግዚአብሔርን ቃል እንድንከፋፈል ወደ እናንተ መጥቻለሁ። የተወሰነ የእግዚአብሔርን ቃል እንከፋፈላለን። ይህ የእግዚአብሔር ቃል ይፈውሳል። የእግዚአብሔር ቃል ከጨለማ አሰራር ነፃ ያወጣል። በጥሞና ተከታተሉኝ። የምትወዱ ሰዎች ካላችሁ ግን ይሄ ነገር ይመቸኛል የምትወዱ ሰዎች ኮፒ ሊንክ ቪዲዮዎችን ኮፒ ሊንክ ብታደርጉ ለሁሉም እንዲደርስ መልካም ነው። ኮፒ ሊንክ አድርጉ። ወንጌልን በጋራ እንስራ። ኮፒ ሊንክ እያደረጋችሁ 5 6 ኮፒ ሊንክ እያደረጋችሁ ሼር አድርጉ ለሁሉም እንዲደርስ ማለት ነው። ዛሬም የእግዚአብሔርን ቃል የተወሰነ እንማማራለን። በኤፌሶን ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የዲያብሎስን ሽንገላ ለመቃወም የእግዚአብሔርን ዕቃ ጦር ሁሉ መልበስ አለብን ማለት ነው። የእግዚአብሔርን ቃል በሙላት ሊኖርህ ይገባል። ዲያብሎስ ስራውን ካላወቅ የዲያብሎስን ስራ ካላወቅ በቀላሉ ትሸነፋለህ ማለት ነው። ሰይጣን እውነቱን ልንገራችሁ፣ የእግዚአብሔርን ቃል ማንሞላ ከሆነ የማንጸልይ ከሆነ ወደ ኢየሱስ ማንበረከክ ከሆነ ቃሉን በሙላት ካልተሞላን ዲያብሎስን ማሸነፍ አይቻልም። ስለዚህ ሰይጣን የሚፈራው የሚጸልይ ሰው ነው። ሰይጣን የሚፈራው የሚንበረከክን ሰው ነው። ዝም ብለህ ኢየሱስ ብቻ ስላልክ ሰይጣን ይፈራኛ ብለህ እንዳትጠብቅ። በጣም መጸለይ አለብህ። በጣም መንበርከክ አለብህ። በተለይ ሌሊት ላይ 6 ሰዓት እስከ 9 ሰዓት ባለው የእግዚአብሔርን ቃል በሙላት ተሞልተህ ማወጅ አለብህ። በያዕቆብ መልእክት ላይ ራሱ ያዕቆብ ምንድን ያለው? ዲያብሎስን ተቃወሙት ከእናንተ የሚሸሻል። ስለዚህ ዲያብሎስን የምናሸንፍበት ትልቁ መሳሪያ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው ያለው። እርሱ ምንድን ነው? የእግዚአብሔር ቃል ነው ይላል በኤፌሶን ምዕራፍ 6 ቁጥር 13 14 አካባቢ ላይ ሄዳችሁ ስታነቡ የሚንበለበሉትን መጋደላችን ከደምና ከስጋ ጋር አይደለም ማለት ከዚህ ከጨለማ ዓለም ገዢዎች ከርኩሳን መናፍስት ጋር ስለሆነ ማለት ነው። የነኝህን የሚንበለበሉትን ፍላጻዎች የምናጠፋበትን የመንፈስን ሰይፍ ሁሉ ያዙ ይላል። እሱም የእግዚአብሔር ቃል። በራእይ መጽሐፍ ላይ ደግሞ የእግዚአብሔር ቃል በደም የተረጨ ኢየሱስ እንደሆነ ደግሞ በደንብ ያመለክታል ማለት ነው። ስለዚህ የእግዚአብሔርን ቃል በጣም በማንበብ በመንፈስ በመጸለይ የዲያብሎስን ሽንገላ ሁሉ ማፍረስ እንችላለን። የሰይጣንን ሴራ ካላወቅ በዚህ ምድር ላይ መኖር አትችልም፣ ይከብዳል። ስለዚህ እውነቱን ልንገራችሁ፣ የእግዚአብሔር ቃል በጣም በጣም ሰይፍ ነው። በዕብራውያን ምዕራፍ 4 ቁጥር 12 የእግዚአብሔር ቃል ይላል ከሁለት ከስለታም ሰይፍ ይልቅ እጅግ የተሳለ ነው ይላል። ስለዚህ የእግዚአብሔርን ቃል ተሞልተህ በኃይል የምትጸልይ ከሆነ ዲያብሎስ ወደ አንተ ሊቀርብ አይችልም ማለት ነው። ሰይጣን ወደ አንተ ሊቀርብ አይችልም ማለት ነው። ሰይጣን የሚፈራው ምን አይነት ሰዎችን ነው ካላችሁኝ፣ በመንፈስ ተሞልተው የሚጸልዩ ሰዎች፣ በኃይል ተሞልተው የሚጸልዩ ሰዎችን ዲያብሎስ በጣም ይፈራል ማለት ነው። አለበለዛ መጫወቻ ነው የሚያደርግ። አለበለዛ ደርሶ መልስ ቤተክርስቲያን ብቻ ስለተመላለስክ ሰይጣን ይፈራኛ ብለህ እንዳትጠብቅ። ሰይጣን የሚፈራቸው ሰዎች የሚያውጁ ሰዎች ናቸው። ድግምት፣ አስማት፣ ጥንቆላ፣ ሟርት ፈጽሞ በአንተ ላይ አይሰራም። ምን አይነት ሰው ከሆንክ? ጸላይ ከሆንክ። ዲያብሎስ በሌሊት ነው መጥቶ የሚዋጋ ከ6 ሰዓት እስከ 9 ሰዓት ከ9 ሰዓት እስከ 12 ሰዓት ባለው የጨለማው ዓለም ውጊያ ስላለ ማንም ሰው መተኛት የለበትም። በዛ ሰዓት ላይ መጸለይ አለበት፣ ማፍረስ አለበት፣ መገልበጥ አለበት ማለት ነው። ስለዚህ ዛሬ ላስተምራችሁ የፈለኩት በኤፌሶን ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው የሚለው። እኛም ውጊያችን ከዚህ ዓለም ከጨለማ ገዢዎች ጋር ስለሆነ ማለት ነው። የሚንበለበሉ ፍላጻዎችን የምናጠፋበትን የእግዚአብሔር ቃል መሞላት እንዳለብን ኤፌሶን 6 11 ሙሉ በሙሉ ይናገራል ማለት ነው። ስለዚህ ቃሉን በሙላት ሊኖርብን ይገባል። ባዶ ሆነ ከተገኘህ የሰይጣን መጫወቻ ነው የምትሆነው ማለት ነው። መዋጋት አለብህ፣ መጸለይ አለብህ፣ በመንፈስ ሆነ መጸለይ አለብህ፣ የኃይል ጸሎት መጸለይ አለብህ። እንደው ዝም ብሎ አይነት ጸሎት ሳይሆን፣ በሀሳብ ተሰርቆ የሚጸለይ ጸሎት ሳይሆን እውነተኛ ጸሎት ልጸልይ ያስፈልግሃል ማለት ነው። እንግዲህ የዛሬው ትልቁ መልእክቴ ዲያብሎስን የምናፈርስበት መንገድ የእግዚአብሔርን ቃል መሞላት መጸለይ እንዳለብን ነው። አጠር ያለ ትምህርትን ያስተማርኳችሁ። ስለተከታተላችሁኝ ሁሉ እጅግ አርግቼ ያመሰግናችኋለሁ። ፔጁን ሪፖስት አድርጉ ፕሊስ፣ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። በእውነት ለብዙዎች እንዲደርስ እንደዚህ ቪዲዮችን በሙሉ እየገባችሁ እንደዛ ብታደርጉ የምትወዱኝ
በጌታ የሆናችሁ ሰዎች ቪዲዮችን ኮፒ ሊንክ ሪፖስት በማድረግ እንድትተባበሩኝ በአክብሮቱ ጠይቃለሁ። ስለተከታተላችሁኝ ሁሉ በጌታ በኢየሱስ ስም አመሰግናለሁ። አሜን።